የሰው ልጅ ማንነት ስነ ልቦናና የህይወት ታሪክ በሌላ ሰው አካልና ድምጽ ውስጥ ቀርጾ ከመድረክ ላይ ለተመልካች ማድረስ ምን ያህል ድንቅ ጥበብ እንደሆነ አስባችሁታል? ዛሬ የምንጀምረው ከሁሉም ጥበባት ቀዳሚ በሆነውና የሰው ልጅ ህይወት በመስተዋትነት በሚያሳየው ትወና ወይም አክቲንግ ነው። በትወና ታሪክ ውስጥ ወደ ኋላ ተመልሰን የዓለምን መነሻ ስናይ ጥበቡ የጀመረው በ6ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት በጥንታዊቷ ግሪክ ውስጥ ነበር። ቴስፒስ የተባለው የመጀመሪያው ተዋናይ ከመዘምራኑ ተለይቶ መድረክ ላይ ወጥቶ የገጸ ባህሪን ድምጽና እንቅስቃሴ ወክሎ ሲያሳይ የዓለም ቲያትርና ትወና ታሪክ በአዲስ መልክ ተቀየረ። ወደኛ ማንነትና ባህል ስንመጣ ደግሞ ባህላዊ ትወና ወይም ደግሞ ትራዲሽናል አክቲንግ ከስልጣኔ ማማ በላይ ጥልቅ የሆነ ማህበራዊ መሰረት አለው። የኛ ማህበረሰብ ታሪኩን፣ ጀግንነቱን፣ ፍቅሩንና እምነቱን በቃል ብቻ ሳይሆን በእንቅስቃሴ በወግና በስነ ስርዓት ውስጥ ትውፊታዊ ትወናን በመጠቀም ለትውልድ ሲያስተላልፍ ኖሯል። በሰርግ ሰጣ ገባ፣ በለቅሶ ዝማሬ፣ በባህላዊ ጭፈራዎች አልፎ ተርፎም በአዋጅ ላይና በሽምግልና መድረኮች ላይ የምናያቸው የሰውነት እንቅስቃሴዎች፣ የአነጋገር ዘይቤዎችና የድምጽ አጠቃቀሞች የባህላዊ ትወናችን ህያውና ድንቅ ማሳያዎች ናቸው። ዛሬ በካልቸራል አምባሳደር አዋርድ ዌብሳይታችን ላይ ይህንን ጥልቅ ጥበብ ይዘውልን መጥተዋል። በዛሬው ቪዲዮአችን እንግዲህ በትራዲሽናል አክቲንግ የተወዳደሩ ተወዳዳሪዎቻችን በጥቂቱ እናሳያችኋለን ማለት ነው። የመጀመሪያው ተወዳዳሪያችን የሚሆነው ሚሊዮን ተስፋዬ ነው። ያው እንግዲህ እንደተለመደው ቪዲዮዎቻችንን ለማየት መጀመሪያ ቮት ማድረግ ይጠበቅብናል ዌብሳይታችን ላይ። እሱን ቮት ካደረግነው በኋላ ቪዲዮን ማየት እንችላለን ማለት ነው። እስቲ የሚሊዮን ተስፋዬን ደግሞ ቪዲዮ አብረን እንከታተለው። ማርያም ሰራችሁ እንደቅ ያረጋል በሌባጣቱ ደም ይቀበላል በኩላሊቱ ሰርኮሳሳ ሲመለስኩሩ ፈለጎ ገዳይ ከነዝናሩ እንኳን እናቱ የወለደችው አማቱ ኮራች የተጋባችው አሁንም ዘራፍ ቅድምም ዘራፍ ማን ይነካታል የጀግናን በራፍ እስኪ ትጠየቅ የጀግና እናት ሰው የማያውቀው ሚስጥር ካላት 9 ወር ሙሉ በሆዷ ይዛ እንዴት ቻለችው እሳት አርግዛ ከሳትም ይፈናጠር ትንሽ ለነፍሱ የማይጠረጥር ከነመሳሪያው ጠላት ማራኪ እንደ ነፍሰ ጡር እንዳንበርካኪ። እሺ እንግዲህ የመጀመሪያ ተወዳዳሪያችን የሚሊዮን ተስፋዬ ቪዲዮ አይተናል። ወደ ሁለተኛው ተወዳዳሪያችን ደግሞ እናልፋለን። ሁለተኛው ተወዳዳሪያችን ኢዮብ የምህረት ይባላል። ያው እንደተለመደው ቪዲዮን ለማየት መጀመሪያ ቮት ማድረግ ይጠበቅብናል። አንቺ ልጅ የት ነበር? አባታ ሰፈር ወርጄታል። እኔ ከቅድም ጀምሮ እየፈለኩሽ ለከብቶቹ ሐሳሰች ለከብቶቹ ሳሳስ ለምን ትወጫለሽ? አባዬ አንተ አልነበርክም እንጂ እኮ ሰጥቻለሁ። ሰጠሽ? ጥሩ ነው፣ በጣም ጥሩ ነው። ታዲያ ምን ታደርጊያለሽ? አባዬ ወይ የታሰፈሩ ናቲ ወደጃለሁ። እኔም በጣም ነው የምወደው። ሳሪ ሲሸከም ሳሪ ያግዘኛል፣ እንጨት ሲይዝ እንጨት ይፈልቅልኛል። አባ በቃ ሽማግሌ ላክልኝ። አንቺ መስሻንሻል ቅዳሜ ይሁን ወይስ ዓርብ ይሁን? አስባችሁታል? አባቶቻችን ሴት ልጅ ኖሯቸው ወደ ወንድ ሽማግሌ ላኩልን ሲሉ እንግዲህ ይሄ ድራማ እሱን የሚያሳይ ነው። እንግዲህ የኔ አባት በሆነ እኔ ከቤት ተባረሬ ነበር። እንግዲህ የኢዮብ የምህረትን ቪዲዮ አይተናል። አሁን ደግሞ ወደ ሶስተኛው ተወዳዳሪያችን ደግሞ እንሄዳለን። እንግዲህ ሶስተኛው ተወዳዳሪዎቻችን ደግሞ ሸማ ቲያትር ግሩፕ ናቸው። በግሩፕ ነው እነዚህ ደግሞ የሚወዳደሩልን። እስቲ ቪዲዮውን ደግሞ አብረን እንይ። እንግዲህ ሸማ ቲያትር ግሩፖች ደግሞ የጀግኖች አባቶቻችንን ሽለላና ፉከራን ያሳዩን ማለት ነው። ሶስተኛው ተወዳዳሪዎቻችን እነሱ ነበሩ። አሁን ደግሞ ወደ አራተኛው ተወዳዳሪያችን እናልፋለን። እሺ እንግዲህ አራተኛው ተወዳዳሪያችን ደግሞ ሴት ናት። ታደለች ተከተል ትባላለች። የሷን ቪዲዮ ደግሞ እንመልከት። እንዲሁ አዲስ አበባ አይመሽም እናንተ? እንዲሁ ንፋስ የማይወስዱ ያምቦላውን እንዴት አድርገው እዛ ላይ ሰቀሉት? እንዲሁ ሞላውን እናንተ
ንፋስ አይወስደው እንዴት ካበሩትስ ዋ ችሞይ ባገኝ እንዴው ያሎ ቦጌ ምን ያስጫሻል እኔ ርቀኸኝ እንዲሆነ ብዬ ነው አቀርብ ያለው ማለት ነው እንግዲህ አስተተሰማ አይወልክ ናለኝ ቶሎ ማን ነው ሀመሂና በረቱ ወርጃ እንዴው ባንዲት ግልገል መችና አንዱ የሚያስቺ እንኳን አምጥቶኛል ህንጣው ባጠገብ ነኝ ቶሎ ናንተ እንግዲህ ተመልካቾቻችን የዛሬው የባህል ትወና ፕሮግራማችን በዚህ ይጠናቀቃል። የተወዳዳሪዎቻችን ብቃትና ዝግጅት የእውነት በጣም አስገርሞናል። እናንተስ በየትኛው የገጸ ባህሪ አቀራረብ ተመሰጣችሁ? እስቲ ኮሜንት ላይ አሳውቁን። ውድ ተመልካቾቻችን እናንተም በባህላዊ ትወና እንዲሁም በተለያዩ ዘርፎች መሳተፍ ከፈለጋችሁ አሁንም ጊዜው አልረፈደም። ተወዳደሩና ተመዝገቡ። ጥበባችሁን ለዓለም አሳዩ። በጣም ቀላል ነው። በምን እንወዳደር በምን እንላክ ካላችሁ ደግሞ እዚህ ጋር በማስቀምጥላችሁ ስክሪን ላይ በመታያችሁ ስልክ ቁጥሮች ቴሌግራም ላይ ዋትስአፕ ላይ እንዲሁም ደግሞ ዌብሳይታችን ላይ መላክ ትችላላችሁ። አሸንፉ፣ ተወዳደሩ፣ እምቅ ጥበባችሁን ለዓለም አሳዩ። ላለው የዛሬ ፕሮግራማችን በዚህ ተጠናቀቀ። የተለያዩ ፕሮግራሞቻችንን ለማየት ደግሞ የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቲክቶክ ላይ ፎሎ አድርጉንና የተለያዩ መረጃዎች ቀድሞ እናንተ ጋር ይድረስ። ለተወዳዳሪዎቹ መልካም እድል። ቀጣይ እስከምንገናኝ መልካም ጊዜ